ሰላም እንዴት ናችሁ? አዜብናሾ ተከታታዮች፣ ባለፈው ስራዬ የአልመንድን ዱቄት በመጠቀም በካርቦሃይድሬት መጠኑ ዝቅተኛ የሆነ የዳቦ አሰራር አሳይቻችሁ ነበር። ያንን በመጠቀም ብዙዎች ጤናችሁን እያስተካከላችሁ እንዳለ የተለያዩ አስተያየቶችን እየሰማው ነው። በኢትዮጵያ የሚኖሩ ወገኖቼ ደግሞ የአልመንድ ዱቄት በቀላሉ እንደማይገኝ ካገኙ ደግሞ በጣም ውድ እንደሆነ እየነገሩኝ ስለሆነ በዚህ ምክንያት ማንም ሰው በቀላሉ የሚሰራው በዋጋም ደረጃ ደግሞ ቀለል ባለ ዋጋ የምናገኘው ተልባን በመጠቀም መስራት የምንችለው የዳቦ አሰራር አሳያቸዋለሁ። የካርቦሃይድሬት መጠን በጣም ዝቅ ያለ ነው። ያለው ካርብም ፋይበር ስለሆነ ለጤናችን በጣም ተስማሚ ነው። ክብደትን ለመቀነስ፣ ዲያቤቲክስን ኮንትሮል ለማድረግ፣ የተለያዩ የጤና እክሎችን ለመፍታት የሚያግዙ የዳቦ አሰራር ናቸው። በዚህ ቻናል ላይ የሚሰሩትን ስራዎች ለሰዎች እንዲደርስ ብታደርጉ እናንተም ደግሞ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። ወደ አሰራሩ እንሂድ። የሚያስፈልገኝን አቅርብ ያለው ዛሬ የተልባ ዳቦ ነው ማሳያችሁ። እኔ ቤት ውስጥ ሰሊጥ ስላለኝ ሰሊጥ ወይ ደግሞ ሰሰሚ ሲድ ጨምርበታለሁ፣ ግን ተልባው ብቻውን ይሆናል። ቤት ውስጥ ሰሊጥ ስላለ ሰሊጥ የምታገኙ ሰዎች ብትጨምሩበት ቆንጆ ጣዕም ይኖረዋል። የምጠቀመው ቡኒውን የተልባ አይነት ነው። ከዛ ደግሞ የሰሰሚ ሲድ አለኝ። ሰሰሚ ሲድ ባትጨምሩም ዳቦ ይሆናል። ስለዚህ ኢትዮጵያ ያላችሁ ሰዎች ሰሰሚ ሲድ ካገኛችሁ ጥሩ ነው። ከሌለ ደግሞ ተልባውን ብቻ መጠቀም ትችላላችሁ። ቅቤ ያስፈልገናል። 1-2 ማንኪያ ቅቤ አድርጌያለሁ። የተጠቀምኩት ቅቤ ግራስ ፌድ ግራስ ፊኒሽ ከሆኑ እንስሳቶች የተገኘ ነው። እዚህ ጋር ግራስ ፌድ ይላል፣ ግን ሁላችሁም በየአካባቢያችሁ ያገኛችሁትን ተጠቀሙ። እንደ ዋና የኮቴጅ ቺዝ እጠቀማለሁ። ይህንን ዳቦ በጣም ጥሩ ሆኖ እንዲወጣ የሚያግዘው አንደኛ ግብአት ይሄ ነው። የኮቴጅ ቺዝ ከሆል ሚልክ ከነፋቱ ቢሆን ጥሩ ነው። ሆል ሚልክ የሚል ቢሆን ጥሩ ነው። ብዙዎቹ 4% ሎ ፋት ምናምን ይላል፣ ግን ፋቱ ያስፈልገናል። ስለዚህ ከሆል ሚልክ የተገኘ የኮቴጅ ቺዝ ነው። 16-17% ፕሮቲን ነው። በጣም ጥሩ የፕሮቲን ሶርስ ነው። ካልሲየም አለው። በጣም ጠቃሚ የሆነ የፋት የፕሮቲን አይነት ነው። ሁሉንም እየፈጨን ነው የምናደርገው። በቡና መፍጫ ነው የምፈጨው። የሰሰሚ ሲዱን ፈጭቸዋለሁ። 1 ካፕ አደርጋለሁ። ያው ለእናንተ ለማሳየት ነው። እናንተ ግን ስትጋግሩ ተለቅ ያለ ዳቦ አድርጋችሁ መጋገር ትችላላችሁ። ለማሳየት ያህል ትንሽ ነው የምጠቀመው ማቴሪያል። ስለዚህ 1 ካፕ ነው ማድረገው ማለት ነው። 1 ካፕ ሰሰሚ ሲድ፣ 1 ካፕ ደግሞ ተልባ። ቅድም እንደነገርኳችሁ ተልባ ብቻውን መጠቀም ትችላላችሁ። ተልባውን በጣም ቆንጆ ዳቦ ነው የሚወጣው። ሁለቱም የቅባት እህል ናቸው። የተወሰነ ካርብ አለው። ካርቡ ሁሉም ፋይበር ነው። ፈልጉትን ያህል ጨው አድርጉበት። የቤኪንግ ሶዳ፣ ሁለቱ እንዳይምታታባችሁ ቤኪንግ ፓውደር እና ቤኪንግ ሶዳ ተመሳሳይነት አላቸው። የጨመርኩት ቤኪንግ ፓውደሩን ነው። ቅቤው ደግሞ ሶፍት እንዲሆን ይረዳል። መጨመር ግዴታ አይደለም። መጨመር ካልፈለጋችሁ ዳቦውን አያበላሽም፣ ችግር የለውም። ግን ዳቦ ሶፍት ይሆናል። በዛ ላይ ደግሞ በሎ ካርብ ላይ ያላችሁ ሰዎች ፋት ስለሚያስፈልጋችሁ በአንድም በሌላም ፋት ቢገባ ጥሩ ነው። ስለዚህ 2 ማንኪያ ቅቤ አቅልጬ ጨምሬያለሁ። እንደ ዋና የኮቴጅ ቺዙ ነው ዳቦውን በጣም ቆንጆ የሚያደርገው። 2 የሾርባ ማንኪያ አድርጌያለሁ። ምክንያቱም እነዚህ ዱቄቶች ሲድ ናቸው እንጂ እንደ ስንዴ የሚያያይዛቸው ግሉቲን ስለሌላቸው ብዙ የምንጨምራቸው ነገሮች እነዚህ እንዲያያዝ ይረዳዋል። ባለፈው አይታችሁ ከሆነ የሲሊየም ሀስክ አርጌ ነበር። የሲሊየም ሀስክ ፋይበር እሱን ሳደርግ ኢትዮጵያ አይገኝም። አንዳንድ ሰዎች አያውቁትም። ስለዚህ አሁን ከሱ ውጪ መጋገር እንደምንችል እንድታዩ ነው። እሱን ብናስገባ ሞር ጥሩ ይሆናል። ግን አሁን ከሱም ውጪ እነዚህ ዳቦዎች መውጣት ይችላሉ። በአንድ ምክንያት ይሄ ስለሌለኝ መስራት አልችልም እንዳትሉ እሱን አላስገባውም። ቢጫውንና ነጩን እንለየዋለን። ለዚህ ጋር የምናደርገው ነገር በጣም ወሳኝ ነው። እጃችንን ታጥበን በንጽህና ነው የምናደርገው። እንደዚህ ለይተን እናወጣዋለን። ጥሩ ፍሪ ሬንጅ ከሆነ የሎ ነው የሚሆነው እንቁላሉ እንዳያችሁት። ሁሉንም ለየብቻ ከነጩ አስኳል ውጪ አንድ ላይ ሁሉንም እንደባልቃለን። ቺዙንም፣ እንቁላል አስኳሉንም፣ ቤኪንግ ፓውደር፣ ዱቄቶቹን ሁሉንም አንድ ላይ እናደርግና እናዘጋጀዋለን። በደንብ አድርገን እናደባልቀዋለን የሎውን ከዱቄቱ ጋር። ሌላ የዳቦ ቴስት እንዲመጣላችሁ ጥቁር አዝሙድ፣ የዳቦ ቅመም ብታደርጉ ደግሞ ሞር ልክ የአበሻ ዳቦ ቴስት ይመጣል ማለት ነው።
እና እንደዚህ እያዋሃዳችሁ ያላችሁ ኦቭኑን ኦን አድርጉት። በ350 ዲግሪ ፋራናይት ላይ ለ1 ሰዓት ነው የምታበስሉት። በጣም ሞቆ እያለ ስናስገባው ቶሎ ወደ ላይ ከፍ ብሎ ኩፍ ይላል ማለት ነው። የምታዩት በደንብ አድርጋችሁ አረፋ እስከሚወጣ ትመቱታላችሁ። በጣም ከቀጠን አይወጣም እና መጀመሪያ አረፋውን ነው የምታደርጉት። አረፋው በቂ ከሆነ ይበቃል ማለት ነው። ሁሉንም ከገለበጣችሁት ቀጭን ነው የሚሆንባችሁ፣ ይበላሻል። ስለዚህ እያየን ነው የምንጨምረው የእንቁላሉን አስኳል እንደ ውፍረቱ ማለት ነው። እኔ አሁን እንዳያችሁ ከላይ ያለችውን አረፋ ብቻ ነው ያስገባሁት። የምንጋግርበትን እቃ እናዘጋጃለን። እንደዚህ ፔፐር ካላችሁ ፔፐሩ ጥሩ ነው፣ ለመውጣት ይረዳል፣ ግን ግዴታ አይደለም። ዝም ብላችሁ መጋገሪያው ላይ ብታደርጉትም ይሆናል። ግን እንደዚህ እቃ ካለ ፔፐሩን ከላይ እናደርጋለን። እንዳያችሁት ሊጡ ወፍራም ነው። ቀጭን ከሆነ አይወጣላችሁም። ስለዚህ እንዳታቀጥኑት። በአረፋው ነው የምታቦኩት። በአረፋው የእንቁላል አስኳሉ ራሱ ውሃ ነው። ስለዚህ እነሱ በቂ አድርገው ያቦኩታል። እና ሰሰሚ ሲድ አለኝ ከላይ አደርግበታለሁ። ትንሽ ማድረግ ጥሩ ነው። ከ1 ሰዓት ቆይታ በኋላ በስሏል። ሽታውን ልነግራችሁ አልችልም። በጣም ቆንጆ ሆኖ ነው የበሰለው። እንግዲህ ታዩታላችሁ። በ350 ዲግሪ ፋራናይት ለ1 ሰዓት ያህል ነው ያቆየሁት። ትኩስ ነው ግን አብረን እንቆርሰዋለን። እርግጠኛ ነኝ ከዚህ በፊት ሰርቸው ስለነበረ አይበላሽም። ትኩሱን ነው የምቆርጠው። እንደምታዩት የስንዴ ከነገለባው ያለ ስንዴ ዳቦ ነው የሚመስለው። ውስጡ ስንዴ ዳቦ አይነት ቴስት ነው ያለው። በተለይ የሰሰሚ ሲድ ከጨመራችሁበት ልክ እንደ ስንዴ ዳቦ ነው ቴስቱ። ቆንጆ ሆኖ ነው የበሰለው። ፍርፍር ያለ ዳቦ ነው። ትኩስ እንደተቆረሰ እንኳን አይመስልም። የቀዘቀዘ ነው የሚመስለው። በትኩሱ ቆርሼው እንኳን አልተጨማለቀም ውስጡ። በሌላ ጊዜ በሌላ ስራ እስከምመጣ ድረስ ሰላም ቆዩ።